በልጅነቱ አሳድጎ እዚህ ስላበቃን ባለውለታችን ለዚህ ወደዚህ ምድር ለመምጣታችን ምክንያታችን ክርስቶስ ስለሆነ ነው። ስለዚህ በዚህ ምድር ስንኖር አማራ፣ ትግሬ፣ ኦሮሞ እንዳንባባል ማን ይርዳን? አባቶቻችን ያላስተማሩንን አባቶቻችን ያልነገሩንን ተግብረን ስንጣላ እንውላለን። እግዚአብሔር ከዚህ መዓት ውስጥ እግዚአብሔር ያውጣል። ተርበናል፣ ተጠምተናል። ግን ያልተራብነው ያልተጠማነው ጠንካራ እምነት ስላለን ነው። ደሞዛችን 2000፣ 3000፣ 10000 ነው። ግን የምንበላው በቀን ከ10,000 ብር በላይ ነው። ማን ነው? እኛ ስንተኛ በዋቃችንን ጓዳችንን የባረከው ማን ነው? እግዚአብሔር ነው። አሁንም የጠራን በፍቅሩ እግዚአብሔር ነው። ስለዚህ ሰዎች የሰጡንን አጀንዳ ይዘን እንዳንጣላ ማን ይርዳን?